እና ሰላም ጋይስ እንዴት ናችሁ? የደራኒ ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬ አርባ ምንጭ ካምፓስ መተናል። ብዙ የምንሰራቸው ምናምን ስራዎች ነበሩ፣ አንዳንድ ነገሮች ማለት ነው። የምንሞላቸው ፎርሞች ምናምን ስለነበሩ አርባ ምንጭ ካምፓስ መተናል እና ግቢው በጣም ነው የሚያምረው ጋይስ። በጣም የምር መንፈስ ያድሳል፣ ለማጥናት ምናምን ይመቻል በጣም ማለት ነው። ለማጥናት ብቻ ሳይሆን ለመዝናናት ሁላ ነው የሚመቸው ግቢው ማለት ነው። ማለት በጣም ምርጥ አድርገው ነው የሰሩት ምናምን። ተማሪዎች ምናምን በጣም ደስ ይላል። የምሬን ነው ጋይስ። እና የመጣችሁ ብታዩ አርባ ምንጭ የምትመጡ ሰዎች ይሄንን ቦታ ሳታዩ ባትሄዱ ባይነኝ እኔ። እና ግቢውን ላሳያችሁ፣ ቆይ ላሳያችሁ ግቢውን ባጭሩ ማለት ነው። ላሳያችሁ ጋይስ። ይሄንን ይመስላል መንገዱ ሁላ ማለት ነው ጋይስ። በጣም የሚያምረው ጋይስ። ኦ ማይ ጋድ ጌታን ነው የምላችሁ፣ መንፈስን ያድሳል። በቃ የሌለ ነው ደስ የሚለው የምር። እና በጣም ምርጥ ግቢ ነው። እዚህ ገብቼ ቢማር ማለት ነው ቢማር የምር እድለኞች ናችሁ። እዚህ ካምፓስ ገብታችሁ እየተማራችሁ ያላችሁ ልጆች ማለት ነው። ከብዙዎችን በዩቲዩብ ምናምን ሌሎችን ዩኒቨርሲቲዎች ዲላ ዩኒቨርሲቲ ምናምን እያየናቸው ነበር፣ ግን የአርባ ምንጭን አይደርሱም። የምር እውነትም ምድረገነት እንደሆነች ያስመሰክራል የአርባ ምንጭ ዩኒቨርሲቲ ራሱ ማለት ነው። ካምፓስ ማለት ጫቦ ካምፓስ እና በጣም የሚመቸው ብዙ ነገር አለበት እዛ እንትን ውስጥ ማለት ግቢ ውስጥ ምግብ የምትበሉበት ምርጥ የምግብ ቤቶች አሉ። ኮስሞቲክስ ምናምን እቃዎችን የምታገኙበት ምርጥ የሚገራርሙ ሱቆች አሉ። ክሊኒኮች አሉ ግቢ ውስጥ ማለት ነው። ከግቢ ውስጥ ሳትወጡ ብዙ ነገር ማድረግ ትችላላችሁ። እና ልጆቹንም እንደምታያቸው ማለት ነው። ልጆቹ ራሱ በጣም የሆነ በጣም ደስ የሚሉ ልጆች ናቸው። ስንገባ በጣም በአክብሮት ነው የተቀበሉ ምናምን። ሲስተሙንም የሚያሳዩ እነሱ ናቸው። እና በጣም ደስ የሚል ቦታ ነው በጣም ማለት ውጡ አያስብልም ማለት ነው ጋይስ። እኔ ደግሞ ለእናንተ ለቤተሰቦቼ ያየሁትን ነገር ለምን አላሳያቸውም ብዬ ለምን ያምጣችሁ ብዬ ቀርጬ ልኬላችኋለሁ። እና ሰብስክራይብ ያደረጋችሁ በጣም ደክሞኛል። መንገዱ ግን አድካሚ፣ ግቢው በስማ ሆነ እንትን ነው ህዝብ የምር የሆነ አንድ ሰፈር ምናምን አንድ ቀበሌ ይወጣሉ። የምር ሁለት ቀበሌ ምናምን ይሆናል ግቢው ራሱ ማለት ነው። አንዱ ግቢ በጣም ገራሚ ፎቅ ያለበት ቦታ ራሱ ይሄው ላሳያችሁ። ይሄ መምህራን ማረፊያ ነው ምናምን ነው መሰለኝ። ይሄው እንደምታዩት